አባቶች በዚህ ጦርነቱ እንዲህ ነው ደግሞ በዛውም ደግሞ እኔ አንድ እስካሁን ድረስ ያልሰማሁት ትግራይ ሲሉ ሰምቼ አላውቅም። ህወሓት የሚሉ ደጋግሞ ብዙ አባቶችን ሰምቻለሁ። ህወሓት ማለት ደግሞ የፖለቲካ ድርጅት ነው። እሱን ይነጋገሩ። እርስዎ እንደ ህዝብ አማራ ብለው ሁሉ ሲጠሩ ሰምቻለሁ። እንደ ሀገር ኢትዮጵያ ብለው ሲጠሩ ሰምቻለሁ። አሁንም አትሳሳት ወገኔ፣ አትሳሳት። ይክዳሉ እንዴ? እኔ ኢትዮጵያ ባሰረቀ ብርሃን ከሚታወቅበት አንድ ባህሪው የተናገረውን እና የሚናገረውን በትክክል መልስ የሚሰጥበት ነው። አሁንም ነግሬህ ያለሁኝ ህወሓት ነው የምትላይ አይደለም። እኔ ህወሓት ብሎ ህወሓትን ከህወሓት ጋር ቢታገሉ ችግር የለብኝም። እንዘኔም ህወሓት ግን የገደሉትና የጨፈጨፉ እንዴ ምግብ እንዳይገባ ዋይት ሀውስ የገቡ ህወሓትን ነው እንደ የበደሉ። ህወሓት እኮ አልተራበም። ህወሓት እኮ ወታደር የሰጠን አብሮ እኮ ህወሓት እኮ አልተራበም። የተራበ እኮ የሞተ እኮ የትግራይ ህዝብ እኮ ነው። የሞቱት እኮ የትግራይ ህፃናት ናቸው። የተሰደዱ እኮ የትግራይ ገዳማት ናቸው። በሞቱት አዝናለሁ። እዚህ ዳይናሚክ የሆነ ነገር ካኩለ ልንሄድ አንችልም። ካምቱ ዘ ሪያሊቲ ህዝብ የተፈጸመ ህወሓት ነው የተገደለ ነው የምትለኝ? ትግራይ እንደ ትግራይ ዙሪያ መለሹ እስኪ ንገረኝ። እናቶቻችን የሰበሰቡት ገንዘባቸው ባንክ ገብቶ ባንክ ነበር ሀብታሙም ድሃም ባንክ ማውጣት። መብራት የለ፣ ኢንተርኔት የለ፣ ቀለብ የለ፣ ሁሉ የተዘጋ የትግራይ ህዝብ እንጂ ህወሓት አይደለም። ስለዚህ ህወሓት ነው የሚሉ ይሄኛው ከእርሶ አውድ አንጻር ነው። እኔ ለሞቱት አዝናለሁ። በጊዜውም ደጋግሜ በአቅሜ ጩኸያለሁ፣ ወደፊትም እጮሃለሁ። ሰው በምንም ምክንያት መሞት፣ መገደል፣ መፈናቀል እንደሌለበት አምናለሁ። በዛ ጦርነት ምክንያት ደግሞ የትግራይ ህዝብም አይደለም የሞተው፣ አጎራባቹ የአማራ ክልል አጎራባቹ እዚህ ሰሜን ሸዋሮቢት ደርሶ ነበረ። ካለቀ የትግራይ አልቆ በእግዚአብሔር ኃይል እንዳልከው ጦርነት ነውና ከተጀመረ ማለቂያው የጦርነት ጫፉ የሚያልቅበትና ስለማይታወቅ እንዳልኩ 8 ወር ሙሉ ግን ጠቅላላ የነበረ ጦርነትና ጠቅላላ የተካሄደው የተዘጋው ያንን የትግራይ ማዕከል ከበላ በኋላ እንደ እየገፋ እውነት ነው። ኦፍኮርስ አዝናለሁ። ለዚያ መግለጫ ሰጥቻለሁ። በአማራ ክልል በተለይ በደቡብ ወሎ፣ ሰሜን ወሎ፣ በዋግ ኽምራ አካባቢ ወደዛ ጦርነቱ እየገፋ በመጣ ጊዜ ዝም አላለም ሰረቀ ብርሃን። እዛ ለመቱትም ተናግረዋል። አልተናገርም ካልክ መረጃውን ልክላ ተናግረዋል። ይሄ ግን ወላፈኑ የጦርነቱ ወላፈኑ ወደዚህ ተሻግሮ በመጣ ጊዜ እንዳልከው ወደዚህ እየገፋ እስከ ደብረ ብርሃን በደረሰበት ጊዜ በዛ ያለው ንጹህ ጦርነት የጎዳው መዓት አለ። ይህንን ግን ቢያንስ ግን እነዚህ አካባቢ ግን በማይቀር ኋላ የኢትዮጵያ መንግስት ያነ ሰራዊት የትግራይ ሰራዊት እየገባ ሲመጣ ኔትወርክ እያጠፋባቸው፣ ስልኩን እየዘጋባቸው፣ መብራት እየዘጋባቸው ሄደ እንጂ እንደ ትግራይ ሆን ብሎ የዘጋው አልነበር። እውነቱን እንናገር ቴዲ። አመሰግናለሁ። እንደርሱ የእርሱ ሀሳቦትን አከብራለሁ። የተፈጠረውን ነገር ስቃዩን ከኔ በላይ አትረዳውም፣ ይሄ ሆኗል ነው ያሉኝ። አከብራለሁ፣ እሱን አልፋለሁ። በዛ ምክንያት ነው ኢትዮጵያንን በዛ መንገድ የገለጽኳት ብለውኛል። በነገሮት ላይ አዲስ አበባ መግባት ያልፈለጉት ለምንድን ነው? በጣም ባጭሩ ከነገሩኝ። ጊዜ ስለሌለዎት ነው? ያው አይደለም፣ ደጋግሜ ተናግሬያለሁ። አለማዬና ጉዞዬ አንድ ሰው በሰው ተገድጄ አይደለም አዲስ አበባ የምገባው በራሴ አንድ ሰው ስራውን ከሆነ አላማው ገብቶኛል። ወደ መቀሌ ይዤ የመጣሁበት አላማ አለ ስላሉኝ እሱ መድገም ነው የሚሆነው። ደግሞ ግን ሌላ ሲነሳ የነበረው እዛ ሆነው ሲሰድቡት የነበረው እዛ ሆነው ሲያንቋሽሹት የነበረው ወጣትና ምዕመን አዲስ አበባ ካገኛቸው አምጣልኝ አንድ ወጣትና ምዕመን እንዲህ ብለህ አሁንም እንደምትነግረኝ ጀስት ጊቭ ሚ ኤግዛምፕል አድርገህ አምጣው ልነግርህ። እኔ ጠንቅቄ ነገ የምናገረው እንደሌላ አይደለም። ዛብደው ከመጽሐፍ ቅዱስ የወጣ ተግሳጽ አልገስጽም። እንዲህ የምትለው አውጣውና ከጠንድ ፔሳ ታደርግ እንዲህ ብለሃል እስኪ ንገረኝና እኔ መልስልህ። የተኛውን ወጣት ነው እኔ የተጣላው? የተኛውን ወጣት እንትን ነው የተናገር? አምጣልኛ። ለምንድን ነው የአማራ ብለሃል ካልከኝ ኦፍኮርስ ብያለሁ። የተኛው ነው አለው? የአማራ ኤሊት፣ የአማራ ሰራዊት፣ የአማራ ምልሻ፣ የአማራ ባለስልጣናት ብዬ ግን እናገራለሁ።
እኔ ህዝብ እኮ እኔ ከኔ በላይ እኮ እንደ እውነት ከሆነ እኮ ትግራይ ወለደችኝ እንጂ ትግራይ በመመልከቻ ሳይሆን እግዚአብሔር በሰጠኝ ተወለድኩ። እንዲያውም አላደኩባት ገና በ14 ዓመቴ ከቤተሰቦች የተለየ ደብረ አባይ ገዳም አደኩኝ። ከዛ ተነስቼ እኮ የመጣሁኝ እኮ በአብዛኛው ጊዜ እኮ ስፔንድ ያደረኩት እኮ በጎንደር በትምህርት ቤት ነው። ስለዚህ እኔ ያውቀዋለሁ። የገጠሩ ህዝብ ሁልጊዜ የምናገራለሁ፣ እመሰክራለሁ። በዛ ላይ ያለ በተለይ ጎንደር አካባቢ ወደ ወገራ ወደዛ ከሄድክ እንኳ እንዲያውም እንስሳውና ሰው አብሮ የሚኖሩበት ምንም አይነት ለውጥ ያላመጣ ህዝብ እኮ ነው። የተራ ህዝቡ ያንን ግን ምን ብዬ እሱ እኔ አፋውጥቼ ለዛ ደግ ህዝብ ናገር አልልም። እኔ አምጣው ካለ ንገርህ መሰረቱ ላሉት እነዚህ በፖለቲካ ለታወሩት እንደዚህ አይነት አርቀው ለሚያስቡት በሁለት አቅጣጫ ቤትም ያሉት ግን እየገሰጽኳቸው መጥቻለሁ። አሁንም ምለው ይህንን ነው እያልኩ ያለ ይህንን ለይቶ ያ እስኪ ንገር አንድ ነገር ንገር፣ በሞት ያን ነገር ንገር። እኔ እኮ ዘረኛ እንደምትለውና እንደዛ ብሆን ኖሮማ 7 ዓመት 10 ዓመት ተቀምጬ ከሰሜን አሜሪካ ስመለስ እኮ ወደ ትግራይ እኮ አልሄድኩም። መጀመሪያ የሄድኩ እኮ ትምህርት ቤት ወደ ጎንደር እኮ ነው የሄድኩኝ። እኔም የነበረ ጎንደር አክሱም ትግራይ ናት፣ ትግራይ ጎንደር ናት እያልኩ ነው ስራ የጀመርኩት። ያ ሁሉ ውሃውንም መብራቱንም ሳስገባ ገዳማት ቃና ስጎበኝ እነዚህ ሁሉ ሳደርግ እኮ የኔ ናቸው ብዬ ነበር። ለመኖሪያ ምቹ ቦታን መምረጥ ዘረኛ አይደለም ሊያስብል አይችልም። ማንም ሰው አሜሪካ ሂዶ ሊኖር ይችላል፣ አውስትራሊያ ሊኖር ይችላል፣ ኢትዮጵያ ውስጥ ደግሞ ጎንደር ሊኖር ይችላል፣ አዲስ አበባ ሊኖር ይችላል። ነገር ግን እኔ እኮ የትግራይ ተወላጅ ሆኜ ጎንደር እኖራለሁ ካሉኝ በስራው ደግሞ እንደማየው የኤጲስቆጶስነት የትግራይ ጠቅላይ ቤተ ክህነት ተብሎ በተመረጠው እንኳን አሁን ምርጫው ውስጥ ያለው የትግራይ በሚል ነው እና ስለዚህ ጎንደር በመኖሬ እኔ ዘረኛ ሊያስብለኝ አይችልም ካሉ ጎንደር በመኖሬ አላልኩም። እንዳትሳሳት ወደ ጎንደር ነው የሄድኩት ስላሉኝ ነው ምቹ የመኖሪያ ቦታ መምረጥ ለአገልግሎት ነው። እኔ ያልኩ አግድተው አድማጮች ይታዘቡናል። እኔንም አንተንም እኔ ጎንደር እኔ የሄድኩት ወደ ጎንደር የሄድኩት መብራት አልባ የሆነው ውሃ አልባ የሆነውን ለማገዝ ለመርዳት ሀገሬ ሊቃውንት ነው እዛ ብዬ ነው እንጂ ነው ምን ነገር ያለው እንጂ በመኖሬ አይደለም። ይሄ በደንብ አድርግ አስምርበት። ወዴት ነው? እሺ የመንበረ ሰላማ ትናንትና በቀደም እሑድ ዕለት አክሱም ጽዮን በነበረው የኤጲስቆጶስነት ሹመት ተመርጠዋል። ኤጲስቆጶስነቱን ተቀብለዋል ወይ? ምናልባት በዚሁ አጋጣሚ እንኳን ደስ አለውም ብዬ ማለፍ እንድችል ብዬ ነው። ጌታዬ አባ ሰረቀ ብርሃን የሚታወቅበት በእውነትና ንጋት ያለው መጽሐፌን ልጋብዝህና እዛም ባይሆን አቃጥሎ ጨርሸውታል እንጂ በ2004 ዓመተ ምህረት የታተመ መጽሐፍ አለ። እዚያ እባክህ ሊኖር እንደሚችል እርግጠኛ ነኝ። አፈላልግህ አምጥተህ አንብበው። እኔ አንዱ ከምንለይበት እግዚአብሔር መንፈስ ቅዱስ ከህይወት የወሰደብኝ 3 ነገሮች አሉ። የሉም ከህይወት ማንም ሰው ሊመሰክር ይችላል። እነዚህ 3 ምንድነው ትለይ ከሆነ አንዱ አፍቅሮ ንዋይ የሚባል አፍቅሮ ንዋይ የሚባል አባ ሰረቀ ብርሃን የለውም። በድፍረት ነው የምናገር። ማንም ሰርች ያደርገው የለኝም። ከእጅ ወደ አፍ የምኖረው ሰው ነው ያለት ነገር። 2 እግዚአብሔር የወሰደው ነው ክብር ለሱ። ሁለተኛ ፍቅረ ሲመት የሚባል ሰረቀ ብርሃን የለውም። ይህም በተአምር አዲስ አበባ ቁጭ ብለን ያለው አንድ ኤግዛምፕል ልሰጥ ይችላለሁ። ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ እንደሆኑ እኔ የአዲስ አበባ ስብከተ ወንጌል ኃላፊ ተብዬ ስቀመጥ ደሞዝዋ የነበረች 183 ነበረች ቅዱስ ጳውሎስ መመዘኛ እና ሰዎቹ የቦሌ መድኃኔዓለም አሁን ካቴድራል የሆነልህ አሁን ምን ነበር ያን ጊዜ ገና መቃኞ እያለ የጎንደር ቦሌ ህዝብ ይህንን አባት ለእኛ ይሰጠንና ደርቦ እንዲይዝ ብለው ለምነው ደብዳቤ ጽፎ ብፁዕ ቅዱስ አቡነ ጳውሎስ ሁለቱንም ደርበት ሌላ አይነት ከአንተ በፊት የነበረ ስብከተ ወንጌል የሚመራው አባ ገብረ ማርያም ጎፋን ደምሮ ይሰራ ስለነበረ የቦሌ መድኃኔዓለም ሁለቱም ያዛቸው ብለው ደብዳቤ ሰጡ። አባ ሳሙኤል አሉ ምስክር ናቸው። አንተ ጋር ነው ያለው። ፕሊስ ኢንተርቪው ትጠይቃለህ። እዛ ምንድን ነው ያልኳቸው? ሰው ፓትርያርክ ቅዱስ አባታችን ነው ያልኳቸው። ማነኝን የ2 ስራ ምሰራ ስንት ሊቃውን ስራ አጥተው እየተከራተቱ እኔ 2 ሊዝ አይገባኝም። ያቺ ስብከተ ወንጌል ብቻ ትበቃኛለች። ስም የሚባልም አልጨምርም።
የለኝ አልፈልግም ብዬ ጥዬ የመጣው ሰው እስካሁን። ስለዚህ ምን ለማለት ፈልጌ ነው፣ ሶስተኛ ወደዚህ ስንመጣም ጵጵስናው እስከ አሁንም ለእኔ አያልፈኝም ነበር። እንደ ሌላ ልቤ ፍቅር ቢኖር ማንም አይቀድመኝም ነበር። ሰዎች በሄዱበት ሰዎች ባለሁበት በሄድ ነው ማንም አይቀድመኝም ነበር። ተወዳድረው እኮ ተቀድመው ነው እንጂ ከአንድም ሁለቴ እኮ ውድድር ላይ ገብተው ነበር። በተአምር አልገባሁም። በተአምር በላምጣልኛ በተአምር አልገባሁም። በዚህ ዘመን በለኛ ተወዳድሮ አባ ሰረቀ ብርሃን ከእገሌ ተወዳድሮ ድምፅ አጣ ቀረ የምትል የለም። በ2000 አሁን በብፁዕ ቅዱስ አቡነ ማትያስ ዘመን አሁን በተመረጡ ስለ ሀሳብ ቀርቦ ነበር። እንደ ሀሳብ ማለት አየህ፣ እንደ ሀሳብ ቀርቦ ነበር። ይህ ሀሳብ ግን አባ አብርሃም ስለነበሩ አባ አብርሃም አሁን ባንናገረው ፕሊዝ፣ እኔ ግን ለውድድር አልቀረብኩም ጌታ። አይ አባ አብርሃም ብፁዕ አብርሃም ማለት ብፁዕ አቡነ አብርሃም ማለት ሆኖ እኮ ብፁዕ አቡነ አብርሃም ያን ጊዜ ባናነሳው ታሪክ ያለው ስለሆነ እሱ እና ምናልባት ባጭሩ አልገባው ለውድድር አረጋገጡልኝ እኮ አሁን ተጠቁሜ ነበር አሉ። ጭራሽ ማጣሪያውንም አላለፉም ማለት ነው። ፕሊዝ ውድድር ማለት ተጠቁመህ ገብተህ ድምፅ ተሰጥቶ ስትቀርብ ወደዚህ እንደዛ ነው ስርዓቱ። እኔ የምነግርህ ያለው በመጽሐፍ ያለውን አንበው ፍቅረ ሲመት ወይም ጵጵስና የሚለው ለእኔ እንደ ቀላል አላየሁም። ምን ያህል ከባድ እንደሆነ፣ ምን ያህል ኃላፊነት እንደሚጠይቅ፣ ምን ያህል መንፈሳዊ ብቃት እንደሚጠይቅ፣ ምን ያህል ታማኝነት እንደሚፈልግ አምናለሁ። እንደ ቀላል አሁን የኤጲስቆጶስነት ሹመቱንና የጵጵስና ሹመቱን ከትግራይ ቤተ ክህነት የሚመጣውን አይቀበሉትም። ቆየ ወዴት ነው የምትሮጠው? ወዴት? መጀመሪያም ትረዳኝ ከሆነ ወደዚህ ለማምጣት ስለገባኝ ነው ሀሳቡ። እጸየፈዋለሁ አሉ። ስለገባህ ሰው እንዳይገባው ከሆነ አንተ ነው የገባህ እንጂ አድማጭ የገባው አይመስለኝም። አይ ተመልካቾች የኔን ያህል የመረዳት አቅም አላቸው። እንግዲህ እኔ የገባኝ ይኸውልህ፣ አንተ ጥያቄህን ሽጠሃል ለህዝብ፣ እኔ ደግሞ መልሴን ልሸጥላቸው ነው። አሁን ገዢው የሰው ላይ ጥያቄ አንተ ጥያቄህን ሽጠሃል፣ እኔ ደግሞ መልሴን ልሸጥ። ገበያን አትዝጋ። ስለዚህ ወዳጅ እኔ ነገር ግን ጵጵስና በመንፈስ ቅዱስና በህዝብ የሚመጣ ከሆነ ግን ወገድ የትም አታመልጥም፣ ታስረህም ትቀበለዋል። በራስ ፍላጎት ግን አትገባም። ምረጥ ብዬ አሁን ለምሳሌ ይህን ሀሳብ ተነስተዋል ተብሎ በውጭ ዓለም እንደዚያ ጥቆማ ተብሎ ሲሉ ብለው በሚናገርበት ጊዜ ሀሳቤን ገልጫለሁ፣ ጽፌያለሁ። ምንድነው ሀሳቤ? እኔ ከፍ ብላ አይደለሁም መጠነ እኔ ደካማ ሰው ነኝ። ለአባቶች እዛ ላሉትም አባቶችም ነግሬያቸዋለሁ። አልችልም፣ አቅሜ ደካማ ነው ብዬ አድረስ አድርጌያለሁ። በጽሁፍ ለአባቶች ተናግሬያለሁ። እዚህ ለጠየቁ ሰዎችም ተናግሬያቸዋለሁ፣ አድረስ አድርጌያለሁ። እኔ ለምን እኔ ያደግኩኝ ከነመንክር ግጨው ነው ወዳጄ፣ ሽሽሮ ወይም ወጥ ቀምሰው ከማያውቁ አባቶች። ስለዚህ እኔ ይህንን አይታየኝም። ነገር ግን እንደሰማኸው አሁን ትናንትና ይህንን ብሎ እዛ ያለ ሰው ይህን ሀሳብ ከዲቆጶታት ገብቶ ምርጫዬን ቁጥር አግኝተዋል ብሎ ሲናገሩ ሰምቻለሁ። እስካሁንም የነገረኝ ሰውም የለም። ከዛ በኋላ ወደዛ ስንደርስ ደግሞ የራሳችን የሆነ ሀሳብ እናቀርባለን። አባቶቻችን መምህራን ሁኑ፣ አበምኔት ሁኑ ሲባሉ እምቢ ይላሉ። ነገር ግን አያመልጡም፣ ይታሰራሉ። ታስረው ወንበር ላይ ይገባሉ። በእንዲህ አይነት በግዴታ አስገድደው የሚጭኑኝ ነገር ካልሆነ በስተቀር ለኃላፊነት የሚመጣ በፍላጎቴ ግን በህይወቴ ግን እኔ ቅርና ይህ ታላቅ መስዋዕትነት የሚጠይቅ ከባዱን መከራ መስቀል የምትሸከምበት እኔ ባለሁበትም እንኳ የኔ ያህል አቅማለ ብዬ እምነቴ ነው እንደ አባቶቼ እንጂ እኔ በሌላ ወዳድራለሁ ብዬ የምኮራበት እንትን የለኝ። ወዳጅ ቤተ ክርስቲያን በዘረኝነት ቅድም የለሁበትም ፍቅረ ንዋይም እንደዚህ ሲሉኝ የትግራይ ቤተ ክርስቲያን በዓለም በማቋቋምና ቤተ ክርስቲያን የዘር ሀሳቡ ራሱ እንዲገባ አሁን ከትናንትና ከድህረ ጦርነት የመጣው ምክንያቱም መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በመልእክቱ እንዳስቀመጠው ከነገረን ካስቀመጠልን በስተቀር ከድህረ ጦርነት ይህንን ካልሆነ በስተቀር ከኢትዮጵያ ሲኖዶስ ውጭ ነን ብለን አሜሪካ ስንኖርም ሆነ እዚህም ስንኖርም ሆነ ለምሳሌ እኔ ያለሁባት ደብረ ጽዮን ቅድስት ማርያም እዚህ ያለንባት
ትናንት እዚህ ያሉት አውስትራሊያ ያሉት ሁሉ ከኢትዮጵያ ሲኖዶስ አይደለንም ተሰደው አመናዊ ሲኖዶስ ውጭ ነው ያለ